ወደዚህ ሳይት ገብታችሁ የምታዳምጡኝን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ከእናንተ ጋር የእግዚአብሔርን ቃል የምካፈለው እኔ መጋቢ ጳውሎስ ጉልላት ነኝ። መቼም ዛሬ ሁላችን እንደምናውቀው ዓለማችን በብዙ የተለያዩ ነገሮች እየተናወጠች ነው ያለችው። ይሄ ደግሞ ሊያስደንቀን አይገባም። ጌታችን ኢየሱስ ክርስቶስ በምድር ያለውን ሥራ ፈጽሞ ወደ አብ ከመሄዱ በፊት የዘመኑን ሁኔታ በተለይ አሁን ያለንበትን ሁኔታ አስቀድሞ ነግሮናል። ሕዝብ በሕዝብ ላይ ይነሳል። በልዩ ልዩ ቦታ የምድር መንቀጥቀጥ ይሆናል። ረሃብ፣ ቸነፈር ይሆናል። ጦርነትንና የጦርን ወሬ ትሰማላችሁ እያለ አስተምሮናል። ዛሬ እዛ ውስጥ ስላለን እንደ አዲስ ነገር ልንደነቅ አይገባንም። ነገር ግን በዚህ ዘመን ደግሞ ልናደርገው የሚገባ ነገር አለ። ዛሬ የኢንፎርሜሽን ኤጅ ነው። በተለያየ መልኩ መረጃ እናገኛለን። የእግዚአብሔርም ቃል በተለያየ መልኩ በሚዲያ ይመጣልናል። ነገር ግን አንዱ ትልቁ ጥያቄ ቃሉን የሚያቀርበው ሰው ማን እንደሆነ፣ ምን እንደሚያምን፣ የት እንዳለ ብዙ ጊዜ አናውቅም። ስለሆነም የሰማነውን ዝም ብለን ከመቀበል በፊት የእግዚአብሔር ቃል ምን ይላል? ኢቭን በገዛ ሕይወታችን ለገዛ ሕይወታችንም እንኳ እግዚአብሔር እንዴት እንድኖር ነው የሚፈልገው? እግዚአብሔር ምንድን ነው የሚለው? እኔስ ከሌላው ጋር ያለኝን ግንኙነት እንዴት ልጠብቅ? ከእግዚአብሔር ጋር ለመሄድ ስለ እግዚአብሔር አጣርቼ ማወቅ አለብኝ። እንዴት ነው የማውቀው የሚለውን ጥያቄ ሁሉ መመለስ መቻል አለብን። እና ስለዚህ ይህንን ሐሳብ ሳስብ ወደ ልቤ የመጣው አንድ ሐሳብ ቢኖር ምንድን ነው? ወደ ቃሉ እንመለስ የሚል ሐሳብ ነው። እና ዛሬ ያንን የተመለከተ አንድ ክፍል ላንብብና ጥቂት ሐሳቦችን ሼር አደርጋችኋለሁ። ያዕቆብ 1:21 ላይ ምን ይላል? ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስተዋት የሚያይ ሰውን ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራበት እንጂ ሰምቶ የሚረሳ ያልሆነ ይቅርታ በስራው የተባረከ ይሆናል ይላል። እግዚአብሔር ይመስገን። በዚህ ክፍል ላይ ያለውን ሐሳብ አርስት ልሰጠው ሞክሬያለሁ። አንዱ ቅድም ያልኩት ነው፣ ወደ ቃሉ እንመለስ የሚል ነው። እግዚአብሔርን ለማወቅ ሆነ ከእግዚአብሔርም ጋር ለመጓዝ የእግዚአብሔርን ቃል ማወቅ ወሳኝ ነገር ነው። እግዚአብሔርን ልናውቅ የምንችለው በቃሉ ነው። እግዚአብሔርና ቃሉ አንድ ናቸው። ምክንያቱም ቃሉ በእግዚአብሔር መንፈስ የተመሩ ሰዎች እንደጻፉት ይነግረናል። ስለዚህ ዝም ብሎ የሰው ድርሰት ሳይሆን በመንፈስ ቅዱስ ምሪት የተጻፈልን የእግዚአብሔር ሐሳብ ነው። ይህንን አስተውለን ልንመለከት ይገባናል። ደግሞ ሕይወታችን እንዲለወጥ በመንፈሳዊ ነገራችንም እንድናድግ የእግዚአብሔርም ክንድ በእኛ እንዲገለጥ ሁል ጊዜ የብዙ ሰው ምኞት ነው። እንዳውም አንዳንድ ሰው የሚጠይቀው ጥያቄ አለ። ምናልባት ሁላችንም ጠይቀን ይሆናል። ለምንድን ነው ዛሬ በነቢያትና በሐዋርያት ዘመን እንደነበረው የእግዚአብሔር ክንድ ሲሰራ የማናየው የምንል አለን። እርግጥ ነው በሐዋርያትም በነቢያትም ዘመን እግዚአብሔር ይሰራ የነበረው ራሳቸውን ለእግዚአብሔር ሰጥተው እንደ ቃሉ በሚጓዙ ሰዎች ነው። መቼም የእግዚአብሔርን ቃል ተቀብሎ የእግዚአብሔርን እውነት ተረድቶ የሚጓዝ ሰው ዛሬም ቢኖር እግዚአብሔር ያን ሰው ይሰማል፣ ለጸሎቱ መልስ ይሰጠዋል። ይሄ ሁላችን ልናውቀው የሚገባ ነገር ነው። ምክንያቱም ሰውን ሊለውጥ፣ ሰውን ወደ ማስተዋል ሊያመጣ፣
ሰውን የእግዚአብሔርን ሐሳብ ወደ መረዳት የሚያደርስ የእግዚአብሔር ቃል ነው። ያለ ቃሉ እግዚአብሔርን ልናቅ አንችልም። ለራሳችንም እንኳን ለዕለታዊ ኑሯችን እንኳን መመሪያ የሚሰጠን ቃሉ ነው። በዚህ በያዕቆብ ቀደም ባነበብኩት ላይ ምን ይላል? ያዕቆብ 1:21 ላይ ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይላል። ምክንያቱም ኦልሬዲ ጌታ ኢየሱስ ክርስቶስን ስንቀበል በውስጣችን የተተከለ የእግዚአብሔር ቃል አለ። የእግዚአብሔር ቃል ሲናገር እንዳውም ይላል እውነትን ታውቃላችሁ እውነትም አርነት ያወጣችኋል ይላል። መቼም ለክርስቲያን ዋናውና ትልቁ ኢየሱስ ክርስቶስ የፍጥረታት ሁሉ አዳኝ መሆኑን አውቆ ሰው ለኃጢአቱ ዕዳ መስዋዕትነት ከፍሎ ከዘላለም ሞት ወደ ዘላለም ሕይወት ሰውን ሁሉ ያሻገረ ኢየሱስ ክርስቶስ መሆኑን አምኖ ሲቀበል ኃጢአቱን ሲናዘዝና ይህንን ሲያደርግ ዳግም ይወለዳል። ያ የመጀመሪያው ስቴፕ ነው። ሁለተኛው ደረጃ ግን ማደግ የሚባል ነገር አለ። መቼም ሕፃን ከተወለደ በኋላ ይህ ሕፃን ያድጋል አያድግም ብለን ምንም እንጨነቅበት ነገር የለም። ተፈጥሯዊ ነገር ስለሆነ ያ የተወለደ ሕፃን ያድጋል። ነገር ግን ያ ሕፃን ለማደግ ደግሞ አስፈላጊው እንክብካቤና አስፈላጊው ምግብ ከወላጆቹ ሊቀርብለት ይገባል። ዛሬም ጌታን ተቀብለን ዳግም የተወለድን ሰዎች በቃ ያ የመጨረሻ ነው ብለን የምንቀመጥበት ጉዳይ አይደለም። ይልቁንም ዛሬ በጣም ግራ የሚያጋባ ነገር ባለበት ጊዜ አንዱ ይሄ ነው ትክክለኛው ብሎ ካስተማረን በኋላ ሌላ መጥቶ ደግሞ ሌላ ነገር ጨምሮ ሌላ ግራ የሚያጋባ ነገር በምንሰባበት ጊዜ ውስጥ ስላለን የቃሉ እውነት ይዘን ልንራመድ ይገባናል። ስለዚህ ቅድም እንዳልኩት ነው። እንዳውም በአንደኛ ጴጥሮስ 2:13 ላይ ምን ይላል? እንግዲህ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃል ወተት ተመኙ ይላል። እግዚአብሔር ይመስገን። ይህ እንዴት ያለ ድንቅ ነገር ነው! የቃል ወተት ስንመገብ መንፈሳዊ ሕይወታችን እያደገ ይሄዳል። ለመንፈሳዊ ሕይወታችን ምግቡ ቃሉ ነው። ቃሉ ደግሞ እንዲዋሃደን አንድ ሌላ ልናደርገው የሚገባ ነገር ቢኖር ጸሎት ነው። ጸሎት ከእግዚአብሔር ጋር ህብረት ማድረግ፣ ወደ እግዚአብሔር መቅረብ፣ በእግዚአብሔር አብሮነት ውስጥ መመላለስ ማለት ነው። አንድ ነገር ከማድረጋችን በፊት እግዚአብሔር አምላኬ ሆይ ይሄ ነገር ምንድን ነው? እንዴት ነው? እባክህ ምራኝ ብለን መጠየቅ አለብን ማለት ነው። ይሄ ብቻ አይደለም። ዳግም ተወልደን የዳን ሰዎች የእግዚአብሔር መንፈስ ከኛ ጋር ነው ያለው። ስለዚህ መንፈስ ቅዱስ ደግሞ ትልቁ ስራው እኛን ወደ እውነት ሁሉ መምራት ነው። ጌታ ከሐዋርያቱ ከመለየቱ በፊት ዮሐንስ 16 ላይ ምንድነው ያላቸው? ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። እና ለዚህ ነው ምዕራፍ 1 እና ምዕራፍ 2 ላይ ሐዋርያት በጣም ይተጉ ነበረ። በጸሎት እየተጉ ሲጠባበቁ መንፈስ ቅዱስ ወረደባቸው። ከዛ በኋላ ሕይወታቸው ለአንዴና ለመጨረሻ ተለወጠ። ወገኖቼ ኢየሱስ ክርስቶስን የነፍሳችን አዳኝ አድርገን ስንቀበል ከሞት ወደ ዘላለም ሕይወት ተሻግረናል። ይሁን እንጂ ከደህንነታችን በኋላ ልንወጣው የሚገባ ጉዳይ አለ። ይህም እኛ ለደህንነታችን የራሳችንን ድርሻ መወጣት እንዳለብን ነው። በፊልጵስዩስ 2:12 ላይ ይላል በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በፍርሃት በመንቀጥቀጥ። ይሄ ማለት እንዳው አንድ አደጋ ይደርስብኝ ብለን ወይም ከጭንቀት የተነሳ የምንፈራው ፍርሃት ሳይሆን የአክብሮት ፍርሃት፣ ከእግዚአብሔር ጋር የምንመላለስ
ሰዎች መሆናችንን አውቀን ቆም ብለን ህይወታችንን እየፈተሽን እግዚአብሔርን እንዳናሳዝን የምንመላለስበት እንደሆነ እንድናስተውል ነው። ስለዚህ እንደ ዳኑ ሰዎች ክርስትናን በማስተዋል እንድንመላለስ ያስፈልገናል። እግዚአብሔርን ለመፍራት እግዚአብሔርን ለማክበር የምንችለው ቃሉ በውስጣችን ሲኖር ነው። ቃሉ በውስጣችን ከሌለ ግን የራሳችንን ሐሳብ ይዘን የምንመላለስ ሰዎች እንሆናለን። እውነተኛ የክርስቶስ ደቀ መዝሙር እንድንሆን ካስፈለገ የመጀመሪያው ነገር የእግዚአብሔር ሐሳብ ምን እንደሆነ በእግዚአብሔር ቃል ውስጥ ማየት አለብን፣ ማጥናት አለብን። ስንማርም ቁጭ ብለን መልእክትም ሲመጣ ዝም ብለን በጆሮአችን ሰምተን ከመሄድ ይልቅ ኖት ይዘን እቤታችን ስንሄድ ምንድነው ዛሬ የተማርነው ብለን መመልከት አለብን። ሐዋርያው ጳውሎስ በዚህ ጉዳይ ላይ በጣም በጥንቃቄ እንዴት መመላለስ እንዳለብን ሲናገር ምን ይላል? በዚህ በአንደኛ ቆሮንቶስ 2:3 ላይ እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርኩ ይላል። ለቆሮንቶስ ምዕመናን ነው ይህን መልእክት የሚጽፍላቸው፣ ለክርስቲያኖች ነው ይህን የሚጽፈው። ሐዋርያው ስለ ግል ድካሙ ሳይሆን በብርታታቸውና በሀብታቸው በእውቀታቸው የሚመኩ ሰዎች ነበሩ። ስለዚህ በእነሱ ፊት የበለጠ እውቀት እያለው ልክ ራሱን ዝቅ አድርጎ የክርስቶስ ስም እንዳይሰደብ በተቻለው መጠን ሰዎች ጌታን በሱ ውስጥ እንዲያዩት አድርጎ ይመላለስ ነበረ። ወገኖቼ ዛሬ እግዚአብሔር ከኛም የሚጠብቀው ነገር ቢኖር ይሄው ነው። በመንፈስ ቅዱስ ሙላት እንድንመላለስ፣ በእግዚአብሔር መንፈስ ተሞልተን እንድናመልከው። የዮሐንስ 4:24 ላይ ይላል እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል ይላል። ወገኖቼ ይሄ ሁል ጊዜ በውስጣችን ያለ ነገር ነው። በእርሱ ፊት ስንቀርብ እኛን ደስ የሚያሰኝንን ለማድረግ ሳይሆን እርሱን ደስ ለማሰኘት የምንችለውን ሁሉ ማድረግ አለብን። በምናረገው ነገር ሁሉ ዓላማችን ምንድን ነው? እኔነቴን ለማሳየት ነው? እኔ በሰዎች ዘንድ እንድደነቅ ነው? ወይስ እግዚአብሔር እንዲከብር? ይሄ መቼም ከሁላችን ህይወት ሊለየን የማይገባ ጉዳይ ነው። በሮሜ 12:2 ላይ ምንድነው የሚለው? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ዛሬ ያለን ችግር እኮ የልብ ችግር ነው። ሰው በውስጡ እንዳለው ነው የሚሆነው። አነጋገሩ፣ ተግባሩ፣ አረማመዱ የሚጀምረው ከውስጥ ነው። የአስተሳሰብ ጉዳይ ነው። የአመለካከት ጉዳይ ነው። አመለካከታችን ደግሞ የሚቀረጸው በእግዚአብሔር ቃልና በእግዚአብሔር መንፈስ የምንመራ ስንሆን ነው። መንፈሳዊ ለውጥም የሚጀምረው ከልብ ነው። ከውስጥ ስንለወጥ በውጪ ማንነታችን ይታያል። ዛፍን ከፍሬዋ ታውቃላችሁ ብሏል በማቴዎስ 12 ላይ ጌታችን ሲያስተምር። ዛፉን መልካም ፍሬውንም መልካም አድርጉ፣ ዛፉ ክፉ ፍሬውንም ክፉ አድርጉ ይላል። ስለ ልብ ነው የሚናገረው። ወገኖቼ የሰው ልብ በኃጢአት ምክንያት ጨልሟል። የእግዚአብሔር መንፈስ እኛን ሊለውጥ እኛን ሊያስተካክል ከኛ ጋር አለ። የኛ ድርሻ ካለንበት የስተት መንገድ ወጥተን ጌታ ሆይ በዚህና በዚያ ደግም ያለው ይሄው አሁን እንድታስተካክለኝ በፊትህ አለሁኝ እባክህ እርዳኝ ብለን እንጠይቀው። እግዚአብሔር ይህንን ለማድረግ ዝግጁ ነው። በልባችን መታደስ ስንለወጥ
ኑሯችን ይለወጣል፣ አስተሳሰባችን ይለወጣል፣ አመለካከታችን ይለወጣል፣ አነጋገራችንም ይለወጣል። እንደ ቀድሞ መመላለስ አንችልም። ክርስትና ማለት ይሄ ነው። ካልሆነ በዓለም ካሉ ሰዎች በምንድን ነው የምንለየው? እነሱ ሲዋሹ እኛም ከዋሸን፣ እነሱ ሲያጭበረብሩ እኛም ካጭበረበረን፣ እግዚአብሔር ያልተናገረንን ተናገረን ብለን የምንናገር ከሆነ ያላየነውን እንዳየን ያላሰማነውን እንደሰማን ሆነን የምንመላለስ ከሆነ የት ጋ ነው ክርስትና? ለዚህ ነው ዳዊት ቅድም አንብቤዋለሁኝ ምንድነው የሚለው? አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል መዝሙር 119:11 ላይ። እግዚአብሔርን ከመበደል የምንቆጠበው ልባችን ውስጥ የእግዚአብሔር ቃል ሲኖር፣ በአእምሯችንም የእግዚአብሔርን ቃል ይዘን ስንሄድ ነው። እኛ ራሳችንን ለጌታ ስናስረክብ እርሱም ለኛ ኃላፊነቱን ይወስዳል። በኤርምያስ 29:11 ላይ ምንድነው የሚለው? ለእናንተ የማስባትን ሐሳብ እኔ አውቃለሁኝ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር ዕቅዱን በሕይወታችን የሚፈጽመው በልባችን መታደስ ስንለወጥ ነው። ቅድም እንዳልኩት ምን ነው እንደ ድሮ በቃ እንደ ነቢያትና እንደ ሐዋርያት ዘመን ዛሬ የእግዚአብሔር ክንድ ለምን አይታይም ለምንለው መልሱ እዚህ ጋር ነው ያለው። እዚህ ጋር ነው ያለው። እግዚአብሔር ዕቅዱን በሕይወታችን እንዲፈጽም በልባችን መታደስ ስንለወጥ ለሱ ሥራ ምቹዎች እንሆናለን። በልባችን መታደስ ስንለወጥ የቃሉ ብርሃን ይበራልናል። ቀድሞ እያነበብነው የማይገባን አሁን ሊገባን ይችላል። ስለዚህ ይሄን ሁሉ እያስተዋልን እንድንመላለስ ያስፈልገናል። እግዚአብሔር ከእርሱ ጋር እንዴት መመላለስ እንዳለብን፣ የእሱ ባህሪ ምን እንደሆነ፣ እርሱ ምን እንደሚፈልግ፣ ከኛ ምን እንደሚጠብቅ የምንማረው በቃሉ ውስጥ ነው። በቃሉ ውስጥ ነው። ቃሉን ሰምተን ብንታዘዘው ደግሞ እግዚአብሔር በቃሉ የሰጠንን ተስፋ ይፈጽማል። በሁለተኛ ጴጥሮስ 2:3 ላይ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃን የቃሉ ወተት ተመኙ የሚለው ለዚህ ነው። ለመዳን በእርሱ እንድታድጉ ይላል። ስለዚህ እግዚአብሔር በዚህ መንፈስ እንዲረዳን ልባችንን ሐሳባችንን በሙሉ በፊቱ እናስቀምጥ። እግዚአብሔር የሰማነውን ይባርክልን። ስላዳመጣችሁኝ አመሰግናለሁ። አጭር ጸሎት ጸልዬ ጨርሳለሁ። ሕያውና ጻድቅ የሆንክ እግዚአብሔር ክብርና ምስጋና ላንተ ይሁን። ዛሬ ደግሞ ሕያው ቃልህን እንድንሰማ ስለረዳህን አመሰግናለሁ። ለወገኖችም ለኔም ማስተዋል ስጠን። ጌታ ሆይ አንተን እንደ ቃልህ በቃልህ እንድናውቅ እንድትረዳን እለምንሃለሁ። ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው አዳናቸው ቃልህ እንደሚል ያ የሚፈውሰው ቃልህ ወደ እያንዳንዳችን ይምጣ። ዛሬ ቃልህን ስላሰማህን ክብርና ምስጋና ላንተ እንሰጣለን። በጌታ በኢየሱስ ክርስቶስ ስም አሜን።